ስልካችሁን በምትጠቀሙበት ሰዓት ላይ የስልክ አጠቃቀማችሁን በእጥፍ ማሳደግ የምትችሉበትን አንድ አፕሊኬሽንን ይዤላችሁ መጥቻለሁ። ይህንን አፕሊኬሽንን እንግዲህ በምትጠቀሙበት ሰዓት ላይ በጣም የተለያዩ ተአምር የሚመስሉ ነገሮችን ይህንን አፕሊኬሽንን ተጠቅማችሁ ማድረግ ትችላላችሁ። ይህንን እንግዲህ ቪዲዮን ተመልክታችሁ መፍረድ ትችላላችሁ። አንድ ወይ ሁለት ነገር አይደለም ማድረግ የምትችሉት፣ በጣም ብዙ ነገሮችን ማድረግ የምትችሉበት ምርጥና ጽድት ያለ አፕሊኬሽን ነው። አፕሊኬሽኑ ከየት ዳውንሎድ ማድረግ እንዳለባችሁና እንዴት አድርጋችሁ ኢንስቶል አድርጋችሁ እንዴት አድርጋችሁ ሴትአፕ ማድረግና እንዴት አድርጋችሁ ያልኳችሁን ነገሮችን መጠቀም እንደምትችሉ የሚያሳይ ፉል ጋይድ ቪዲዮ ነው የሰራሁላችሁ። እስከመጨረሻው ተመልከቱ። ማንኛውም አይነት ጥያቄ ደግሞ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቀጥታ ወደ ስቴፑ እንሄዳለን። አፕሊኬሽኑን እንግዲህ በመጀመሪያ ዳውንሎድ ማድረግ ይኖርባችኋል። ከየት ዳውንሎድ ማድረግ እንዳለባችሁ መጨረሻ ላይ የምነግራችሁ ይሆናል። አፕሊኬሽኑን በመጀመሪያ ስከፍቱት ይህ ኢንተርፌስ ነው የሚመጣላችሁ። እንደምትመለከቱት አድ ማክሮ የሚል አለ፣ አክሽን ቡክ፣ ፎርም ምናምን የሚሉ አሉ። ነገር ግን እንደነገርኳችሁ አፕሊኬሽኑ ለብዙ ነገሮች ስለሚሆን እኔ አንዱን ለይቼ ነው ማሳያችሁ። እዚህ ጋር አድ ማክሮ የምትለዋን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛ ማድረግ የሚጠበቅባችሁ እዚህ ጋር ትሪገር፣ አክሽን እና ኮንስትሬንትስ የሚል አለ። እናንተ ማድረግ ያለባችሁን ነገሮችን ላሳያችሁ። በመጀመሪያ ሰው ወደ እናንተ ስልክ በሚደውልበት ሰዓት ላይ ምንም አይነት ነገር እናንተ ማንሳት ሳይጠበቅባችሁ ስልኩ በራሱ እንዲያነሳላችሁ ማድረግ ትችላላችሁ። ኦር ደግሞ ስልካችሁ ባትሪው በጣም በሚቀንስበት ሰዓት ላይ እናንተ ባትሪ ሴቨር ማብራት ኦር ደግሞ ፍላሽ ላይት አብርታችሁ ከሆነ ለምሳሌ ቻርጀር የማታገኙበት ቦታ ላይ ልትሆኑ ትችላላችሁ። እናንተ ደግሞ ባትሪ ሌቭላችሁ በጣም ቀንሷል። ከዚህ በተጨማሪ ደግሞ መብራት የለም ኦር ደግሞ በሆነ ቦታ ላይ እየሄዳችሁ ፍላሽ ላይት አብርታችሁ ነው የምትሄዱት። ነገር ግን ባትሪ ስለሚያስፈልጋችሁ 20% በታች ሲደርስ እናንተ ማየት ሳይጠበቅባችሁ በራሱ አጥፍቶላችሁ እንዲያደር ማድረግ ትችላላችሁ። ኦር ደግሞ እየተራመዳችሁም ከሆነ በሆነ ሰዓት ራሱ እንዲያጠፋላችሁ ማድረግ ትችላላችሁ። ይህንንም እንዴት ማድረግ እንደምትችሉ ነው ማሳያችሁ። በጣም ተአምረኛ አፕሊኬሽን ነው። እስከ መጨረሻ ተመልከቱ። በመጀመሪያ ሰው ወደ እናንተ ስልክ ሲደውል እንዴት አድርጋችሁ እናንተ ማንሳት ሳይጠበቅባችሁ በራሱ እንዲያነሳላችሁ እንዴት ማድረግ እንደምትችሉ ላሳያችሁ። እሺ፣ በመጀመሪያ ችኛዋን አድ ማክሮ የምትለዋን አንድ ጊዜ ትጫኑታላችሁ። ከዛ ትሪገርስ የሚለው ላይ ከዚች ጋር የምትመለከቷትን ማለት ነው ምልክት እያረኩላችሁ ልሂድ። እዚች ጋር የምትመለከቷትን የፕላስ አይከንን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛም ወደዚህ ይወስዳችኋል። እዚህ ጋር እንግዲህ የምታገኟቸው አፕሊኬሽን፣ ባትሪ፣ ኮል ኤንድ ኤስኤምኤስ፣ ኮኔክቲቪቲ፣ ዴት ኦር ታይም ይላችኋል፣ ዲቫይስ ኢቨንት እና የመሳሰሉ ብዙ ነገሮች አሉ። እኔ አሁን የማሳያችሁ ከዚህ ውስጥ ኮል ኤንድ ኤስኤምኤስ የሚለውን እሱን አንድ ጊዜ ጫኗለሁ ማለት ነው። ከዛ ምን ይሁንላችሁ ብሎ ይጠይቃችኋል። እዚህ ጋር እንግዲህ ምን አይነት ችግር ሲፈጠር ብላችሁ ማሰብ ትችላላችሁ። እንዲህ ሲፈጠር እንዲያደርግልኝ፣ እንዲህ ከሆነ ደግሞ አታድርገው ነገር ነው በአጠቃላይ ይህ አፕሊኬሽን የሚሰራላችሁ። እዚህ ጋር እንግዲህ አሁን ማሳያችሁ ሰው ስልክ ሲደውልላችሁ በራሱ እንዲያነሳላችሁ ነው። ስለዚህ ኮል ኢንከሚንግ ችግሩ ምንድነው? ስልክ ሲደወልላችሁ እንዲያነሳላችሁ ነው። ላስታውሳችሁ ደጋግሜ ብዬ ነው። ከዛም ሰሌክት ኮንታክት፣ ለምሳሌ የሆነ ዘመድ ሊሆን ይችላል ኦር ደግሞ የቅርብ ሰው፣ አንድ ሰው መርጣችሁ የሱ ስልክ ሲደወልላችሁ ብቻ እንዲያነሳላችሁ ማድረግ ትችላላችሁ። በግሩፕም ትችላላችሁ። ላይክ ግሩፕ ነገር ከፍታችሁ ግሩፕ ኮንታክት ማለት ነው 5 ሰው 6 ሰው አድርጋችሁ ማለት ነው። እና ደግሞ ከዚህ በተጨማሪ ሰሌክት ነምበር ቁጥር ጽፋችሁ ነምበሩን ብቻ ሰሌክት ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ኤኒ ነምበር ላይ ማድረግ ትችላላችሁ። ይሄ ደግሞ ካደረጋችሁ ማንም ሰው ወደ እናንተ ሲደውልላችሁ ማለት ነው። ኤኒ ነምበር የሚለውን ከመረጣችሁ በኋላ አክሽን፣ ምን አክሽን ልውሰድ ነው የሚላችሁ። እዚህ ጋር ደግሞ በቀጣይ ማድረግ የሚጠበቅባችሁ እዚህ ጋር ምልክት እያረኩላችሁ ላሳያችሁ እንዲታያችሁ ማለት እቺ ፕላሷን አንድ ጊዜ በመጫን ምን ልውሰድ፣ አክሽን ምን ልውሰድ ነው የሚላችሁ። ስለዚህ ወደታች ስክሮል በማድረግ ስልክ ሲደወልልን ነው አይደለ መጀመሪያ ላይ ያስገባ ነው። እዚህ ጋር በቀጣይ ማድረግ የሚጠበቅባችሁ እዚች ጋር ያለችዋን ፎን የምትለዋን እችኛዋን ማለት ነው ፎን የምትለዋን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛ ምን ይሁን ስልክ ሲደወልላችሁ ምን ይሁን አንሰር ኮል ይነሳልኝ ኦር ደግሞ ይዘጋ። ከዚህ ውስጥ አሁን እናንተ መምረጥ ያለባችሁ ያልኳችሁ ምንድነው ሲደወልላችሁ እንዲነሳላችሁ ነው። ስለዚህ አንሰር ኮል የሚለውን ትጫኑታላችሁ ማለት ነው። ምንድነው እዚህ ጋር የሚያማርጣችሁ ቀጣይ ማለት ነው ምንም አይነት ቆይታ ይኖረው እንደተደወለ አውቶማቲካሊ ያንሳልኝ ነው። ሁለተኛ ደግሞ እናንተ ካልተመቻችሁ በ2 ሰከንድ ውስጥ ከጠራ በኋላ ይነሳ ነው ስልኩ። ሶስተኛው ደግሞ 5 ሰከንድ ያህል ከጠራ በኋላ በራሱ ስልኩ ያነሳላችኋል ማለት ነው። ይህ አፕሊኬሽን ስትጠቀሙ ብቻ ነው ይህን ነገር የምታገኙት። የመጨረሻው ደግሞ 10 ሰከንድ ቆይቶ ይነሳን የሚላችሁ ሚዲየም ብናረገው ለምሳሌ 5 ሰከንድ ሲሆን እንዲያነሳልኝ እኔ ልምረጠው። ከዛ 5 ሰከንድ ላይ አድርጌ ኦኬ ለዋለሁ ማለት ነው። እንደምትመለከቱት ሲደወልልኝ አንሳልኝ የሚለውን ጨርሻለሁ። ከዛ እዚህ ጋር ኮንስትሬትስ የሚለው ላይ ፕላስዋን ትጫኑና እዚህ ጋር ባታስገቡም ኖርማል ነው፣ ግን እዚች ጋር ፎን የምትለዋን ተጭናችሁ ፎን የምትለዋን ማለት ነው እዚች ጋር ፎን የምትለዋን ከተጫናችሁ በኋላ ፎን ሪንጊንግ ምን ሲሆን ስልኩ ከጠራ አታንሳው ነው። እዚህ ጋር ደግሞ
ግን ላይክ እንዲነሳ ነው የምንፈልገው። ስለዚህ ሴቭ ነው የምናደርገው። ይህ አገልግሎት ምንድነው የሚለው ዝም ብላችሁ ለመለየት ብዙ እንደዚህ አይነት ነገሮችን መፍጠር ስለምችሉ ማድረግ ያለባችሁ መለያ፣ ለምሳሌ ኮል አንሰሪንግ ብዬ እኔ ጽፋለሁ። ኮል አንሰር ማለት ነው። ይህን ካደረግኩ በኋላ ሴቭ ለማድረግ ምን ይለኛል? ዲስክሪፕሽን ጻፍ ይለኛል። ዌን ሰምዋን ኮል አንሰር ብዬ ዝም ብዬ ጽፌዋለሁ። ከዛ ማድረግ የሚጠበቅባችሁ ከላይ የምትገኘዋን እችኛዋን አይከንን ማለት ነው ሴቭድ አይከኗን አንድ ጊዜ ትጫኑታላችሁ ማለት ነው። በዚህ ሰዓት ሴቭ አድርጎላችኋል። ባክ ብላችሁ ሴቭ ብላችሁ ማለት ነው። ባክ ብላችሁ ለምሳሌ አሁን ሰው ይደውልልኝ። አሁን ሰው እስከሚደውልልኝ ነው የምጠብቀው። ሰው በሚደውልልኝ ሰዓት ላይ ምን እንደሚፈጠር ተመልከቷል። እየጠራ ነው። ሰከንድ ቁጠሩ። ይሄው ምንም ያነሳሁት ነገር የለም። በራሱ ነው የተነሳው እንደተመለከታችሁት ይህ ማለት ነው። ከዛ እንደተመለከታችሁ ደግሞ ስልኩ ይቋረጣል ማለት ነው እናንተ መዝጋት ስትፈልጉ። ከዚህ በተጨማሪ ሰው ሲደውልላችሁ በራሱም እንዲዘጋላችሁ ማድረግ ትችላላችሁ። ያንን ደግሞ እንዴት ማድረግ እንደምትችሉ አሁን ባሳየኋችሁ ስቴፕ መከተል ትችላላችሁ። አሁን ደግሞ የባትሪውን ላሳያችሁ። አድ ማክሮ ትነካላችሁ። ከዛ በኋላ ትሪገር ላይ +1 ትጫኑና እዚህ ጋር ባትሪ ኤንድ ፓወር የሚለውን አንድ ጊዜ ትጫኑታላችሁ። ከዛ ባትሪ ሌቭል፣ እዚህ ጋር ብዙ አማራጮች አሉ። ባትሪ ሌቭሉ ሲቀንስ ወይ ሲጨምር፣ ባትሪ ሴቨር ስታተሱ፣ ከዚህ በተጨማሪ ባትሪያችሁ ከጋለ እና ደግሞ ቻርጅ ሲሰካና ሲነቀል ምናምን ብዙ ነገር ነው ያለው። አሁን ማሳያችሁ ባትሪ ሌቭል የምትለዋን አንድ ጊዜ ተጭናችሁ እዚህ ጋር ባትሪያችሁ ሲጨምር ወይ ሲቀንስ የሚለውን ከመረጣችሁ በኋላ ዲክሪዝ ቱ የሚለውን ከ20% በታች ከሆነ ብላችሁ እዚች ጋር 20% ላይ ታደርጉትና ኦኬ ትሉታላችሁ። ይህን ካደረጋችሁ በኋላ አክሽን የምትለዋን ፕላስ አይከኗን አንድ ጊዜ ተጭናችሁ እዚህ ጋር ዲቫይስ አክሽን የምትለዋን ምልክት እያረኳችሁ ባሳያችሁ ጥሩ ነው። እችኛዋን ማለት ነው፣ ሌላ ነው ምልክት ያረኩላችሁ። እችኛዋን አንድ ጊዜ ከተጫናችሁ በኋላ እዚህ ጋር ብዙ አክሽኖች ነው ያሉት። ነገር ግን አሁን ፍላሽ አብርታችሁ ስልካችሁ ማለት ነው፣ ለምሳሌ እንደዚህ አብርታችሁ ፍላሽ ላይት አብርታችሁ ከሆነ እናንተ ስልካችሁን የሆነ ሰዓት ላይ ላትጠቀሙበት ትችላላችሁ። ኦር ደግሞ ቤት ውስጥ አስቀምጣችሁት ሊሆን ይችላል መብራት ጠፍቶ ማለት ነው። ግን ባትሪው ማለትም ቻርጅ ከሌላችሁ የግድ ስልካችሁ ላይ ባትሪ መኖር ካለበት እናንተ ብተኙ እንኳን በራሱ ያጠፋላችኋል ማለት ነው ስልካችሁ ሳይዘጋ። በቀጣይ ማድረግ የሚጠበቅባችሁ እዚች ጋር ቶርች ኦን ኦፍ የምትለዋን አንድ ጊዜ ትጫኑታላችሁ፣ ችኛዋን ማለት ነው። አንድ ጊዜ በምትጫኑበት ሰዓት ላይ ምን ይሁን ከ20% በታች ከሆነ ኦፍ አድርግልኝ እለውና ኦኬ እለዋለሁ ማለት ነው። በቀጣይ ምን እለዋለሁ? እዚህ ጋር ባትሪ እለዋለሁ ማለት ነው። እዚህ ጋር ደግሞ ዲስክሪፕሽን ላይ ሴቭ በምትሉበት ሰዓት ላይ ኦን ኦፍ ልበለው ዝም ብዬ ኦር ኦፍ እለዋለሁ ማለት ነው። ኮንስትሬት የሚለው ላይ እስቲ ምን እንበለው? ባትሪ ፓወር እንነካና ሶስተኛውን ደግሞ ካስገባ ምን እንደሆነ ልንገራችሁ። ባትሪ ከ20% በታች ሲሆን አጥፋልኝ ብላችሁታል። ነገር ግን መብራት ከመጣ ብላችሁ ቻርጅ አርጋችሁት ከሆነ ስልካችሁን መብራት ካልመጣ በዛው ይዘጋላችኋል። ነገር ግን ቻርጅ አርጋችሁት የሆነ ሰዓት ላይ መብራት ከመጣ እንደበራ ይቀጥላል ማለት ነው። 20% ራሱ ድንገት 19% ቢሆን ያበራዋል ማለት ነው በራሱ። ከዛም በመቀጠል ማድረግ የሚጠብቃችሁ ሴቭ አይከኗን አንድ ጊዜ ትጫኑትና ባክ ብላችሁ ትወጣላችሁ ማለት ነው። እንደምትመለከቱት እዚህ ጋር ላሳያችሁ አጠቃላይ ነገርን። በመቀጠል እዚች ጋር ከታች ያለችዋን አይከንን እየነካችሁ ቼክ ማድረግ ትችላላችሁ ማለት ነው። ሁለት ነገሮችን አሁን የፈጠር ነው። እዚህ ጋር ገብቼ ባትሪ እና ኮል አንሰር እዚህ ጋር ሪኔም አድርጉት ኦር ደግሞ መለያ ስም ስጡት ምላችሁ እዚህ ጋር ቼክ ለማድረግ ነው። እናንተው የማፈልጉበት ሰዓት ላይ ይሄንን ለምሳሌ እኔ ስልኩ እንዲነሳ በማልፈልግበት ሰዓት ላይ ኦፍ አድርጌ መቀመጥ ይችላል። የሆነ ሰዓት ስፈልግ ደግሞ ኦን አድርጌ ይቀመጣለሁ ማለት ነው። ይህ እንግዲህ የሚጠቅማችሁ ኦን ማድረጋችሁ የስልኩ የሆነ ሰው ደውልላችኋለሁ ብሏችሁ ነገር ግን በእጃችሁ የሆነ ስራ እየሰራችሁ ስልክ ለማንሳት የማይመች ቦታ ውስጥ ከሆናችሁ በዚህ መንገድ መጠቀም ትችላላችሁ። ባትሪውንም አስረድቻችኋለሁ። አሁን ደግሞ ይህንን አፕሊኬሽንን ፕሌይ ስቶር ላይ ትንሽ ብዙ ተመሳሳይ አፕሊኬሽኖች አሉ። ትክክለኛውን አሁን የተጠቀምኩበትን ዳውንሎድ ለማድረግ ከፈለጋችሁ ማድረግ የሚጠበቅባችሁ ወደ ፕሌይ ስቶር ትሄዱና ሰርች ማድረጊያው ላይ ቴክ ኒውስ ኢቲ ብላችሁ ሰርች ታደርጋላችሁ። ከዛም ይህን እንዳደረጋችሁ የአፕሊኬሽን ይመጣላችኋል። ትክክለኛና ተመሳሳይ የሆኑ አፕሊኬሽኖች ፕሌይ ስቶር ላይ ትንሽ አዳጋች ናቸው ትክክለኛውን ለማውረድ ማለት ነው። ትንሽ ለአደጋም ስለሚያጋልጣችሁ ትክክለኛውን አፕሊኬሽንን በዚህ የማስቀምጥላችሁ ስለሆነ ገብታችሁ ለሌላም ጊዜም ዳውንሎድ አድርጋችሁ ብታስቀምጡ ታሪፍ ነው። ከዛም እችኛዋን ኦፕን የምትለዋን ዳውንሎድ ካደረጋችሁት በኋላ ኦፕን ትሉታላችሁ። አፕሊኬሽኑ ይከፍትላችኋል ማለት ነው።
እዚህ ውስጥ እንግዲህ አሁን ማሳያችሁን አፕሊኬሽኖችን ጨምሮ ብዙ ይጠቅማችኋል ብዬ ማስባቸውን ማስቀምጥላችሁ። ከዚህ በተጨማሪ ደግሞ የተለያዩ ኮርሶችንም ከዚህ በኋላ ፖስት ማድረግላችሁ ይሆናል። እዚህ ላይ ሰርች ማድረጊያው ላይ በመሄድ ኤም 1 ቁጥር ብላችሁ ሰርች ታደርጋላችሁ። ከዛም ይህ ይመጣላችኋል። አንድ ጊዜ ተጭናችሁ ወደታች ስክሮል በማድረግ እዚች ጋር ዳውንሎድ ኤንድ ኢንስቶል የምትል አንድ በተን ታገኛላችሁ። እሷን አንድ ጊዜ በመጫን እንግዲህ አፕሊኬሽኑን ዳውንሎድ አድርጋችሁ ላይፋችሁን ቀላልና የስልክ አጠቃቀማችሁን ደግሞ ቡስት ማድረግ ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ኦር ደግሞ የተለያዩ አፕሊኬሽኖችንም ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ብቻ ኮሚኒቲያችንን ጆይን አድርጉ። ከዚህ በተጨማሪ እስካሁን ድረስ ሰብስክራይብ ሳታደርጉ ይህንን ቪዲዮን እየተመለከታችሁ ከሆነ ምን ትጠብቃላችሁ? ሰብስክራይብ አድርጋችሁ ይህንን ቻናልን በመቀላቀል ከዚህ በኋላ ይጠቅማችኋል ብዬ ማስባቸውን እያንዳንዱን ነገሮችን ፖስት አድርግላችኋለሁ። አብረን ከኦንላይን ላይ ገንዘብ እንሰራለን። የተለያዩ ቲፖችን ደግሞ ማደርሳችሁ ይሆናል። እስካሁን ድረስ ደግሞ ላይክ ያላደረጋችሁ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁን እንዳትረሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ መልካም ጊዜ